በወንድ መደፈር በዛ ላይ አጎት ሆኖ የቅርብ ሰውነት ሆኖ ደግሞ መደፈሩ በጣም አስቸጋሪ ከሚባሉት በጣም በስማ ማሰብ በዛ እድሜ አልችለውም ይሄን ነገር እና ጥሩ ደረጃ አሉ የሚላቸውም ሰዎች እዚህ ነገር ውስጥ አብረውኝ ሲተኙ እኔ በዛ እድሜ ሌላ ነገር ላስብ አልችልማ። እዚህ ነገር ውስጥ እየገቡ ያሉት በጣም ትንንሽ ልጆች ናቸው ማለት ይሄ ነው ብለህ ከማትገምተው ቁጥር በላይ ይሁን እንዲህ ትንሽ ሲወራ ትንሽ ነው ሰው በጨረፍታ የሚሰማው ግን ሙሉ ለሙሉ ስር ሰዷል ይሄ ነገር። ልጁ ገና የአራተኛ ክፍል ተማሪ ነው እና ልጅ ነው ደወለልኝ። እንደ ጊዜ ስጠይቀው የት ነህ ብዬ ሄድኩኝ። እኔም ታክሲ ይዤ ነበር የሄድኩት። እዛ በኋላ ምን ሆነክ ነው ብዬው ወደ ታክሲው እንድገባ ስጠይቀው ና አንተ ሸፍነኝ አለኝ። ምን ሆነ ነው ብዬ ስነሳ ልጁ ተደፍሮ ነው። የማላስበው የማልጠብቀው ነገር ነው። ምንም እዚህ ህይወት ውስጥ ተደፍሬ ብገባ በዛ እድሜ ግን አልገምትም ነበረ። አውርቶት በሶሻል ሚዲያ አውርቶት ነው የሄደው ልጁ ግን ሲሄድ የጠበቀው አልነበረም። ለሶስት ነበሩ። አንዴ ይሄ ነገር ከተፈጠረ አይምሮክ ሌላ ነገር እንዲያስብ አይደለም የሚሆነው። በቃ ወደዛ ነገር ትመሰጣለህ። ቆንጆ የምትላቸው ሴት ስሞች ይሰጧቸዋል። ምክንያቱም እነዛ ወንዶች ከሴት ጋር ግንኙነት አላደረጉም ቨርጅን ናቸው ተብሎ ስለሚታሰብ ነው። ግን ቺት ካረክበት ይተውካል ወይ ትተውካለች። ከምንም በላይ የማይቻለው በዚህ ላይፍ ውስጥ ከሴት ጋር መውጣት አይቻልም። በዚህ ላይፍ ውስጥ ሆነክ ከሴት ጋር ከወጣ ቡዳ ከአይነ ጥላ ጋር ወጥቷል። ቡዳ በልተዋለች። እዛ በኋላ ከማዘር ጋር እያስተዋውቋል ልጅቷን ማውራት ጀመሩ። ምንም ብል እዚህ ላይፍ ውስጥ ብሆን እሷን ለማሳመን ወይ ሌላ ነገር እንዳታስብ ማድረግ ለኔ ቀላል ነበረ። ግን እኔ በፍቅር ደረጃ አልነበረም። ምክንያቱም ሜዲካል ስነሳ የጠበቅኩት አልነበረም። ኤችአይቪ ፖዘቲቭ እንደሆንኩ ነገረኝ። እዛ ልጅቷን ራሷን መጠጥ በጣም ስለምትጠጣ ራሷን ከሳተች በኋላ ግንኙነት አብራኝ እንድታረግ አደረግኩኝ። ምክንያቱም በቀል ውስጤ ብቻ ስለነበረ ነው በሰዓቱ። እንዴት እህቴን እንዲህ ታረጋለህ አለችኝ። እናቴ ማዘኑ በጣም ጎርቷ ስለነበረ ራሴን ጠላው። በቃ ማለት አሁን በቃ የሆነ መጥፎ እንትን ውስጥ ገባሁኝ። ትልልቅ የሚላቸውን እንደዚህ አይነት ላይፍን ሰዎችን የሚያስገቡትን አብሬያቸው መተኛት ጀመርኩ። ምክንያቱም እንደነገርኩ እኔ በማሳልፍ ሰዓት ብዙ ባለስልጣኖችም ብዙ አርቲስቶችም ብዙ እንትኖችን ነው። ምክንያቱም እኚህ ሰዎች ተሰሚነት አላቸው። ገባክ? በሰዓቱ በደንብ ተሰሚነት አላቸው። ይሄ ነገር አይደለም ወንጀል ነው፣ ይሄ ነገር በህግ ደረጃ ያስጠይቃል ተብሎ ድምዳሜ ቢደረግለት ቢያንስ ከፊሉን ትውልድ ማታደግ እንችላለን። ሙሉ ለሙሉ ማድረግ ባይቻልም ኤሌመንታሪ ተማሪ አሁን ስታገኝ ሰው አገናኝም ብሎ ሲመጣ ምን ይሰማሃል? በጣም ከባድ ነው። ቢያንስ ከኔ ተሞክሮ ተምረው ቤተሰብ ልጆቻችሁን እባካችሁን ማለት ምንም ስልክ ሶሻል ሚዲያ ቢጠቀሙ ጥሩም ነገር እንዳለ ሁሉ እንደዚህ አይነትም ነገር አለው እና አሁን ላይ እንደነገሩ በጣም እየተሰራ ያለው ሶሻል ሚዲያ ላይ ነው። በደንብ ፈሰቱ። አሁን በትገባ እንደው ግማሹ ህዝብ ኢትዮጵያ ህዝብ እዚህ ላይፍ ውስጥ ያለ ነው ማለት ትችላለህ። ሰላም እንዴት ናችሁ? የሀበሻ ጨዋታ ቤተሰቦች፣ ዛሬ በህይወት መንገድ ላይ በጣም የከበደ ነገር አግኝቻለሁኝ። ይህንን ቪዲዮ ማየት አለባችሁ ሳይሆን ግዴታ አለባችሁ ነው የምለው። ኃላፊነት ይሰማችሁ። በዛውስ ምንም አይነት ሙከራ አላረኩም። ምክንያቱም እኔ ማስበው ትክክል እንደሆንኩ ነው ማውቀው በሰዓቱ። ያው ደጋግመውም የነገሩ ይሄንን ነው። ደጋግመውም ሰዎችም ያወሩኝ እንደነገርኩ የማደንቃቸውም ጥሩ ደረጃ አሉ የሚላቸውም ሰዎች እዚህ ነገር ውስጥ አብረውኝ ሲተኙ እኔ በዛ እድሜ ሌላ ነገር ላስብ አልችልማ። ማሰብ የምችለው በቃ ትክክል እንደሆንኩኝ አድርጌ ነው። እዛ በኋላ በእርግጥ ስራ ላይ ጎበዝ ነኝ፣ እሰራለሁ። በልጅነት መስራት ስለጀመርኩ ስራ ላይ እሰራለሁ። ካፌ ላይም ጎበዝ ሰራተኛ ነበርኩኝ። በዚህ መሃል ነው እንግዲህ የሴት ጓደኛ የተዋወቅኩት። እዛ በኋላ በሰዓቱ እኔም ከወንድ ውጭ ሴት ስለማላወራ አወራታለሁ። በሶሻል ሚዲያ ብቻ ስለምንጠቀም ልጅቷን በአካል አታውቅኝም፣ እኔም በአካል አላውቃትም። ከዛ በኋላ በስልክ ብቻ ነበረ ግንኙነታችን። ከዛ በኋላ ለረጅም ጊዜ አወራን። እኔም ስራውን እዛው እየሰራው ይሄን ነገርን በጎን ለጎን ባስኬደው ስራውን እሰራ ነበረ። ሰዎቹም ጥሩ አፕሪሺየት አድርገውኝ ነበረ። ጥሩም ቤት ነው። ከዛ በኋላ ከልጅቷ ጋር እንደዚህ አይነት ነገር እንደጀመረን እህቷ ታውቅ ነበረ። ማለት ሎርማን በቀልድ ነበረ ግንኙነቱ የተጀመረው። ከዛ በኋላ ነው ወደ ምር ያመራው
እህቷ ነበረች ስፔሻሊ እንደውም በስልክ የምጽፍላት ለሷ። ከዛ በኋላ የነገር ወደ ሌላ አመራ። አንተ ነበር ጥያቄው ሄደው ከሷ ነበር የመጣው ከዛን እህቷ ናት አዎ ሆናለሁ ብላት ይመለሰችላት። ከዛ በኋላ ቴክስቱን ሳነበው አብረንም ጓደኛሞችም ስለነበር ቴክስቱን አብረን ነበረ ምንጽፈው ምንጽፈው። ከዛ በኋላ ምንም እንደ ሎርማን ቆጠረ። ልጅቷ ጋር የነበረው ግን ወዲህ ለእውነተኛ ነገር ነበረ። እኔ ጋር ምንም እውነተኛ ነገር እሷ ለአንተ የመጀመሪያ ናት። እኔ የመጀመሪያ ናት። በፍቅርም ደረጃ አልነበረም የሚቀርብኳትም በቀልድ ደረጃ ነው። እንደ መዝናኛ እህቷ ናት የጀመረችው። እንደ ቀልድ ነው የጀመርነው። ከዛ በኋላ በሰዓቱ እህቷ መለሰችላት፣ ተስማማች። ከዛ በኋላ ፎቶ መላላክ ጀመርን። እናወራለን፣ አንዳንዴ ቪዲዮ ኮል ትደውላለች፣ ምንም እናወራለን። እዛን እነሱ ጋር እንደምሰራ እህቷ ቤት እንደምሰራ ምናምን እህቷ መረጃው ነግራ ስለነበረ በደንብ ተግባባን። የሆነ ሰዓት ላይ ባልጠበቅኩበት ሁኔታ ብር ልክ ያለው አካውንትንና እንትንን ላክልኝ አሁን አለች። እዛን አረታይ ምናምን ብያት እንደ ቀልድ የምርም ስላልመሰለኝ ቴክስት አረኩላት አካውንት ነበርኝ። እዛን አዲስ አበባ ደውሎልኝ እንደዚህ ብር ተልኮልሃል ምን ባንክ ነው የምትጠቀመው ምናምን ነገር አለኝ። እዛን ነገርኩት ለሱ ያን ቁጥር ተደግሜ። ከዛ በኋላ በቃ እውነተኛ ነገር እንደሆነ ያወቅኩት ይሄ ብሩ ከገባ በኋላ ነው። እሷ ጋር ያለው ነገር እውነተኛ ነገር እንደሆነ ማለት እሷ እንግዲህ መልካም እንደማንም ሰው ጥሩ ጓደኛ ያገኘው እጮኛ የሚሆነኝ ያገኘው ብላ አንተን መረጠች። እኔም ደግሞ አወራት ነበረ፣ ግን እኔ በፍቅር ደረጃ አልነበረም። ምክንያቱም እኔ እንደነገርኩ ከወንዶች ጋር ነው ውሎዬ፣ አዳሬ ከወንዶች ጋር ነው፣ ግንኙነቴ ሙሉ ወንዶች ናቸው፣ ፖይንቴም ደግሞ ወንዶች ናቸው። ከዛ በኋላ እንግዲህ እያለን ማውራት ጀመረን፣ ገንዘቡን መደጋገም ጀመረች። ግን እኔ በሰዓቱ የማገኘው ገቢ በቂ ስለነበረ ገንዘቧን አላጠፋም ነበረ። ምክንያቱም እኔም ሴት እህቶች ስለነበሩኝ ስለ አረብ ሀገርም ብዙ ሴቶች ሲያወሩ ስለምሰማ ባክስቴም የደረሰውን ስላየው ብሩን አላጠፋም ነበረ። አካውንት ከፍቼ አስቀምጥ ነበረ። እሷ ግን ወደፊት አብረን እንሆናለን የሚል ሀሳብ ስለነበራት ነው። ከዛን ብሯን እያስቀመጥኩ እሷም እያወራችን ረጅም ጊዜ ቆየን። ከዛ በኋላ አጋጣሚ ከቤታችን አንድ ሰው ሞቶ ብራዘር ታናሽ አርፎ ስለነበረ ወደ ቤት መመለስ ነበረብኝ። ከዛ በኋላ ብራዘርን ማዘርጋ ሆንኩኝ። ሁሉም እንደነገርኩ ልጆቹ ዩኒቨርሲቲ ነበሩ። ግራጁዌት አድርገው ሞተው በራሳቸው ላይፍ ነው መኖር ጀመሩት እና ማዘርን ማጽናናት ጀመርኩ። ተመለስኩኝ ወደ ቤት። ስልኬን ዘጋው፣ ሲሜን አወጣው። በእርግጥ የምጠቀመው ሲም 2 ሲም ነው። አንዱን ለዚሁ ስራ ፐርፐስ ነው የምጠቀመው፣ አንዱን ደግሞ ዶርማን ለቤተሰብና ለጓደኞች ነው የምለው። እዛው ወደ ቤተሰብ ተመልሼ መኖር ጀመርኩኝ። ስልኬን ዘጋው። እናቴ ማዘኑ በጣም ጎርቷ ስለነበረ እኔም ጥያት ቶሎ ሊሄድ አልፈለኩም። እዛ በኋላ ትንሽም ቢሆን ከላይፉ ራኩኝ። ግንኙነቴ ከማን ጋር ሆነ? ከልጅቷ ጋር ብቻ ሆነ። ማውራት ጀመርን ከልጅቷ ጋር። ውድ የሀበሻ ጨዋታ ቤተሰቦች እንግዲህ ከስለሺ ጋር እየተጨዋወትን ያለበትን ሁኔታ እየነገረን ነው። በዚህ ላይ ሙያችሁ ያላችሁ ሰዎች ጥሩ አድርገን አድቫይዝ እናረጋለን፣ ከዚህ ህይወት እንድትወጣ እንረዳለን የምትሉ የሙያው ባለቤት የሆናችሁ ሰዎች እንግዲህ እሱ ጋር በመደወል በማነጋገር ሀሳብ በመስጠት የሚሻለውን መንገድ በመጠቆም እርዱን። ዛሬ ስለሺ ከዚህ እውነት ከሆነው ነገር ከነገረን ማንነት ውስጥ መውጣትና የራሱ የሆነን ህይወት መጀመር እንደማንም ሰው የተሳካ ኑሮ መኖርን ይፈልጋልና ሁለት የተጋጨበት ነገር አለ። እኔ ማንኝ አንደኛው ነው፣ ሁለተኛው ደግሞ ሴት ነኝ ወንድ ነኝ የሚለው ነገርም ከባድ ነገር ሆኗል። ህመሙ ቀላል አይደለም፣ ከባድ ነው። በዛ ላይ እንደነገረን ከቫይረሱ ጋር ነው የሚኖረው። ስለዚህ አሁን ግን በቃ ቢያንስ ያለፈውን ነገር ትቶ የወደፊቱን ለመያዝ ምንድነው ማድረግ ያለበት? ይሄን የሚያደርግበት መንገድ ይሻላል የምትሉ በተለይ ባካችሁን የሳይኮሎጂ ዶክተር የሆናችሁ ሰዎች፣ በዚህ ላይ ዕውቀቱ ሙያው የሆናችሁ ሰዎች በግል አግኙት፣ ደውሉለት፣ አነጋግሩት፣ የምክር አገልግሎት ስጡት። ብድራታችሁን ከመሰማይ አምላክ እግዚአብሔር ታገኙታላችሁ። ከስለሺ ጋር እንቀጥላለን።
እንግዲህ አሁን ይሄ ሁኔታ ሲከሰት ከዚህ ስትርቅ ይሄ ድርጊት እንደ አዲክሽን ነው ብለናል እና አንተ በተፈጠረው ሁኔታ ምክንያት ከጉዳዩ ርቀሃል ማለት ነው። በዛ ሰዓት ምንም አልረብሽህም ማለት እንትኑ ስሜቱ አለ። ልጅ በነበርኩ ሰዓት ግንኙነት አለ እንትኖች ምጥባለ ኮንዶሞች ምጠቀምበት ጊዜያቶች ስለነበሩ እንትን አለው ፔም አለው የሆነ የእንደዚህ አይነት ስሜት እንዲሰማክ የሚያደርግ ፔም አለው። ኢንተረስቱም ይኖርሃል። ምንም ሀዘን ላይም ብሆን ከሀዘኑ ከ3 4 ቀን በኋላ ነገሮችን ትንትላለክ። ኢንተረስቱም ቢኖረኝ ግን ምንም ማድረግ አልችልም ነበር በሰዓቱ። ምክንያቱም አንደኛ አካባቢ ነው፣ ሁለተኛ ነገር ደግሞ እንደዚህ አይነት ነገር ነውር ነው በአካባቢያችን አይታሰብም ጭራሽ ነው። ለዛ እኔም ምንድነው ያደረኩት ማዘር ነው ለመንከባከቡ ደረጃ ነው የሄድኩት። እንግዶች መሸኘት ነበረ እና ፕሮግራሞች ነበሩ 3 12 40 ምናምን የሚባሉ እንትኖች ስለነበሩ እነሱን ማድረግ ላይ ነው የሄድኩት። ከዛ በኋላ ምን ሆነ በቃ ማዘርም ማዘኑ በጣም ስለጎዳት እኔም ትንሽ ጊዜ ልቆይ ብዬ እነሱም ወዳሉበት ወደሚሰሩበት ተበታተኑ። እኔም ከማዘር ጋር ያው የኔ ስራ በስልክ ስለሆነ አልተቸገርኩም። መዝጋት ብቻ ነው ስልክ የሚጠበቅብኝ፣ ሌላ ነገር ምንም ማድረግ አይጠበቅብኝ። ለዛ ማዘር ጋር ቆየው። እንደነገርኩ ከዚህ ላይፍ ትንሽ ወጣው። ከሷ ጋር ማውራት ጀመርን። ከሷ ጋር ነው ወሬ ብዙ ታዝናናኛለች፣ ታወራልኛለች። ስለ እንደዚህ አይነት ኖርማል ግንኙነቶች ታወራልኛለች። ምን ትልልኛለች። ትዳር ለምን አትይዝም የሚል ነገር አላነሱም ማዘር? አላነሱ። ምክንያቱም ታላላቆች ማግብተው ስላልነበሩ እነሱም አላነሱም። እዛ በኋላ ከማዘር ጋር እያስተዋወቅኳት ልጅቷን ማውራት ጀመሩ። እኔም በሰዓቱ ብቻ ሌላ ሰው ማውራው ሰው ስላልነበረ ከሷ ጋር ነው ረጅም ታይም የማወራው። ላይፍን አትነግራትም? አታውቅም። ላይፉ ሴክሬት ነው ከእኔና ከዚህ ላይፍ ውስጥ ካሉ ሰዎች ውጪ ማንም ሰው እንደዚህ አይነት ነገር አያውቅም። ስለዚህ ከሷ ጋር ስታወሩ ግን በነጻነት አንድ ወንድ አንድ ሴት ሊል የሚችለውን ነገር ነው እያወራሃት ነው? አዎ በቃ ኖርማል ማንኛውም ግንኙነት ነው የምናወራው። ምክንያቱም በዚህ ላይፍ ውስጥም ብሆን ምንም ብል እዚህ ላይፍ ውስጥም ብሆን እዚህ ላይፍ ውስጥ ያሉ ሰዎች ራሱ እኛን ለማማለል እንዴት እንደሚያወሩ እንዴት እንደሚሉ እንትኑ ስላለኝ ተሞክሮ ስላለኝ እሷን ለማሳመን ወይ ሌላ ነገር እንዳታስብ ማድረግ ለኔ ቀላል ነበረ። ከዛ በኋላ ምንድነው ምን ሆነ መሰለክ ስራውን እዛው ጀመርኩ። በቃ ማዘርም ርቀኛ አትልና ብል ሲባል እዛው የምኖርበት አካባቢ ስራውን ጀመርኩ። ስራውን ብጀምር ግን ከስሜቱ ከውስጤ ሊወጣ አልቻለም። ከዛ በኋላ ምንድነው ያደረኩት ሶሻል ሚዲያ ላይ የማውቃቸውን ሰዎች ወደዚህ አካባቢ የሚመጣ ሰው ካገኛችሁ ምናምን ብዬ ቴክስት አደርግላቸዋለሁ። ስልኬን ከፈትኩኝ። ከዛ በኋላ አልፎ አልፎ ሰው ይመጣ ነበረ። እኔም እመጣ ነበር አዲስ አበባ። ጥሩ ገንዘብ ክፍያ የሚከፍል ሰዎች ከነበረ እመጣለሁ። ከዛ በኋላ ወደ ስራው እዛው ወደ ነበርኩበት ቤተሰቦች ጋር ቢሆን ስራውን መስራት ጀመርኩ። በቃ ስርዓት መስራት ጀመርኩኝ። ከእንደዚህ ነገር ትንሽ እየራኩኝ መጣሁኝ። ምክንያቱም በስራው ቢዚ የሆንኩኝም አካባቢው መረቃትን ስለነበረ እኔ ካለሁበት ለዛ ትንሽ መራቅ ጀመርኩኝ። አሁን ነፍስ ካወቅክ በኋላ ይሄ ነገር ጥሩ እንዳልሆነ ካወቅክ በኋላ የመውጣት ሙከራዎች አድርገሃል? ለመውጣት ሞክሬያለሁ። እንዴት እንደሞከርኩኝ ታውቃለህ? ነፍስ ያወቅኩት እንዴት መሰለክ እንደነገርኩ ትንሽም ቢሆን ከዚህ ላይ ፍርቅ ያለው ግን ሰውንም ባገኝ በዚህ መሃል ልጅቷ መጣች። በዚህ መሃል ልጅቷ ስትመጣ ከአረብ ሀገር ነው እንደነገርኩ የመጣችው። ከረጅም ጊዜ ትውውቅ በኋላ ነው፣ ረጅም አመት ነው። ከዛ በኋላ ግንኙነት ከሷ ጋር እንዳደርግ ፍላጎቱ ነበራት። እኔም ደግሞ ከዚህ በፊት እንደዚህ አይነት ነገር አድርጌ ስለማላቅ ፍራቸው ነበረኝ። ለዛ ያለኝ አማራጭ ሴተኛ ዳሪዎች ላይ መሞከር ነው። ይሄን ነገር ይሰራል አይሰራም የሚለውን። ከዛ በኋላ ከሴተኛ ዳሪዎች ጋር መውጣት ስጀምር ሪል እንደሆነ አለው እዚህ ላይም ብዬ ራሴን አሳመንኩኝ።
ከሷ ጋርም ነገሮች ባልፈለኳቸው መጠን ቢሆኑ እንትን ብለናል። አብረን መሆን ጀምረን ነበረ። ከዛ በኋላ ምን ሆነ መሰለክ፣ ምንም ከሷ ጋር አብረን ብንሆን ግንኙነት ሰዓት ላይ ይሻላት ነበረ። እሷ ትዳር ትላለች፣ እኔ ደግሞ ይሄ ላይፍም አለ በጎን ከዚህ ላይፍ መውጣት እፈልጋለሁ። ግን ተስፋ ያረኩት እህቶቼ ላይ ነበረ። ምክንያቱም እነሱ ተመረው ግራጁዌት አርግተው ሲወጡ እኔም እወጣለሁ የሚል ሀሳብ ነበረኝ። ምክንያቱም የገንዘብ ችግር አይኖርም ይረዱኛል ብዬ ነበር ሀሳቤ። ግን እነሱም በሰዓቱን ስራ ማግኘት እድላቸውም ጠባብ ነበረ። ከዛ በኋላ እድሜም ስለነበረ ወደ ትዳር ነው የሄዱት። የራሳቸውን ህይወት ነው የኖሩት። አንተን ማንም ከጉዳይ ጻፈ የለም? በቃ የለም። እኔ ተረሳው። የራሱ ስራ አለው ተብሎ ስለሚታሰብ ማንም እንትን አላለኝም። ከዛ በኋላ በቃ ያለኝ አማራጭ አረብ ሀገር መሄድ ነበረ የመጨረሻ ሀሳቤ። እና የመጨረሻ ሀሳቤ አረብ ሀገር ለመሄድ ያለኝ አማራጭ እዚህ ላይፍ ውስጥ ያሉትን ሰዎች እድሉን እንዲሞክሩልኝ መጠየቅ ነው። ምክንያቱም ምግብ ሙያ ላይ ጎበዝ ነኝ፣ ነገር ያለው እሰራለሁ። ደግሞም ተምሬም ነበረ፣ ሙያውም አለኝ። ለረጅም ጊዜ ትልቅ ሆቴሎች መስራት እድሉም ነበረኝ። እንዲሁም ደግሞ በግል ፕሮግራሞች ላይ ሰርጎች ላይ እሰራለሁ፣ ሙያው ተያያዥነት ስላለው። ከዛ በኋላ ሜዲካል እና ፎቶ አስገባሉኝ። ሜዲካል ስነሳ የጠበቅኩት አልነበረም። ማለት በቃ ከነገርኩ በጣም የማልጠብቀው ነገር ነው የተፈጠረው። ምን ነበር የተፈጠረው? ኤችአይቪ ፖዘቲቭ እንደሆንኩ ነገረኝ እና መድኃኒቱን መጀመር እንዳለብኝ ነገረኝ። ከዛ በፊት አንተ እንዴ ቆይ ማለት ምንም በልጅነት ይሄን ነገር ብትጀምርም መከላከል እንዳለበት ተላላፊ በሽታ እንዳለ እኔ መሳሰል አውቃለሁ። በደንብ ተጠነቀቅ ነበር። እውነት ለመናገር እኔ ከዚህ ላይፍ ውስጥ ካሉት ሰዎች ራሴን ለማካበር ሳይሆን ትንሽ ምሻል ነበረ። ፊደልም ስለቆጠርኩ አንደኛ በልጅነት የቤታችን መጠጥ ስለሚሸጥ ለመጠጥ ያለኝ ጥላቻ በጣም ጥግ ድረስ ስለነበረ መጠጥ አልጠቀምም። እንዳነገርኩ አሽሾችን አልጠቀምም፣ ጫት አልጠቀምም። እኔ ምንድነው ዋና ዓላማዬ ገንዘብ ነው፣ ገንዘብ መስራት ነው። ገንዘቡን ከሰራው ለቤተሰቦቼ መላክ ነው። እንደዚህ አይነት ሱስ ስላልነበርኩኝ ለእንደዚህ አይነት ነገሮች በደንብ እጠነቀቅ ነበረ። ከዛ በኋላ ነገሮችን ማጤን ጀመርኩኝ። ማለት እንዴት ሊፈጠር ቻለ፣ ከማን ጋር ማለት ራሴን ካወቅኩ በኋላ እንደዚህ አይነት ነገር እንዳለ ስለማውቅ እጠነቀቅ ነበር በስነስርዓት። ከዛ በኋላ አጎቴ መጥቶ ነበር፣ ስለሱ ጋር ነው የወጣሁት። ሳስታውስ ሄድኩኝ ቀጥ ብዬ እሱ ጋር። እዚሁ ነበር እሱ መጥቶ ነበር ከኮቪድ በኋላ፣ ኮቪድ እንደገባ አካባቢ መጥቶ ነበር እና ሄድኩኝ እሱ ጋር ሄጄ ጠየቅኩት፣ ነገርኩት የሆነውን የተፈጠረውን። ከዛ በኋላ የተፈጠረውን ስነግረው ምን አለኝ መሰለህ? ታዲያ ምን ችግር አለው? እኔም እዚህ ላይፍ ውስጥ እኔም እንደዛ ነኝ አለ። ፖዚቲቭ ነው ማለት ነው እሱ? አዎ እኔም ፖዚቲቭ ነኝ እኮ ታዲያ ምን ችግር አለው አለ። እዛን እንዴት እያወቅክ እንዴት ታደርጋለህ? ቢያንስ ልጆች አሉክ፣ ቢያንስ የልጆች ኩያ ብሆን ነው። እውነትም ደግሞ የልጆቹ ኩያ ብሆን ነው በሰዓቱ እና እንዴት ታደርጋለህ ብዬ ስለው አስቤው አይደለም የዛን ቀን ጠጥተን ስለነበረ ነው አለኝ። አንድ ቀን ብቻ ነው ከሱ ጋር እንደዛ አይነት ነገር የተፈጠረው? አዎ ምክንያቱም ራሴን ጠብቅ ነበር እንደነገርኩክ። ምንም ረጅም ጊዜ እዚህ ላይፍ ውስጥ ጠብቁ ራሴን ጠብቅ ነበር። ከዛ በኋላ ምንድነው ውስጥ ያለው በቀል ብቻና በቀል ሆነ። ምክንያቱም የመጀመሪያውን ነገር አለ፣ ይሄም ተጨማሪ መጀመሪያ እሱ ስለሆነ እዚህ ውስጥ የከተተው ማለት ነው። እሱ ነው የከተተኝ። ስለዚህ በቀል አሰብኩኝ። ልጁን ከውጭ መታ ነበረ፣ ቀረቤታም ነበረን። እኔም ቢዚ ስለማልሆን አገኛቸው ነበር። ከዛ ልጁን በቃ ምንድነው ዋና ዓላማዬ መበቀል አለብኝ ብዬ አሰብኩኝ። ምክንያቱም እሱ እንዲህ እንዳደረገኝ እኔም ማድረግ አለብኝ አልኩኝ። ከዛ ልጅቷን ራሷን መጠጥ በጣም ስለምትጠጣ ራሷን ከሳተች በኋላ ግንኙነት አብራኝ እንድታረግ አደረግኩኝ። ያጎትህ ልጅ? አዎ ምክንያቱም በቀልና በቀል ውስጤ ብቻ ስለነበረ ነው በሰዓቱ። ከዛ በኋላ ምክንያቱም ልጅነቴን የነጠቀኝ አንድ እሱ ነው። ሲቀጥል ደግሞ እዚህ ህይወት ውስጥ የሚከተተኝ እሱ ነው። ቀጥሎ ደግሞ አሁን ለዘላለም ለእድሜ ልኬ እንደው ብዬ መግለጽ በገልጽ ራሱ አይከብድም። ምክንያቱም ይህን በሽታ የያዛቸው ይለቀቃቸው ስለማላቅ እንዲህ እድሉን በደንብ ሰፍቶልኛል። ምክንያቱም ያስያዘኝም ሆን ብሎ ስለሆነ ማለት ነው። ስለዚህ ሆን ብዬ ልጁን አስያዝኳት።
በርቀት ትያዝ አትያዝ አላውቅም፣ ግን ኖርማሊ ግንኙነታችን ልቅ ስለነበረ ትያዝ የመያዝ እድሏ በጣም ሰፊ ነው እና በቃ የሌለ ተደሰትኩ። በቃ ከምነግርህ በላይ ነው ደስታ የነበረው። ምክንያቱም እኔን ለቆ ደስታ የሚሄድ ነበር ይመሰለኝ። ከዛ በኋላ ይህን ነገር ሳቅ በቃ ከዚች ካለችኝ ጓደኛዬ ጋር እንደማንቀጥል አወቅኩ። በቃ ረጅም ጊዜ እንደነገርኩ ረጅም ጊዜ ነው በስልክ ያወራ ነው እዚህ መታ ብዙ ጊዜ። ከዛ በኋላ ከዚች ልጅ ጋር ማቆም አለብኝ ብዬ ወሰንኩኝ። እንደነገርኩ ብሯን በቡክ አስቀምጥ ነበረ። ምንድነው ያደረኩት? መጀመሪያ ፎቶዋን ተቀበልኳትና ጉርድ ፎቶ ቡክ ከፍቼ ገልብጬ ብሯን ሰጠኋት። ምክንያቱም እኔ ጋር ያላት እሱ ብቻ ስለነበረ በሰዓቱ ምንም በወዳትም ምንም እንትን ብል በእንደዚህ አይነት ሁኔታ አብሬ ልሆን ስለማልችል ብሯን መመለስና ከሷ መራቅ ነበረ። ምንም አልነገርካትም? ምንም እንደዚህ አይነት ነገር በቃ ምክንያቱም በማልነግርሽ ሁኔታ አብረን መቀጠል አንችልም አልኳት። እሷ ስቲል ነው አሁን ድረስ ምክንያቱን አታውቅም። ከዛ በኋላ ምክንያቱን እኔና እኔ ጋር ብቻ ነው የቀረው። ከዛ በኋላ ምንድነው እህቷ እንዴት እህቴን እንዴት አደርጋለህ ካለችኝ የተፈጠረውን እንዲያውጥቼ መናገር አልችልም፣ ምክንያቱም ሼምም ነው። ማህበረሰባችን ለዚህ ነገር ያለው ነገር ቦታ ነው። ስለዚህ ዝም አልኩኝ። በውስጤ ይዤ በቃ እንደ ማንኛውም ሰው እኮ ነው። እኔ እንደውም ገንዘቧን አልበላውም። እሷ እንደውም ድቤ እንዳደረገችው ገንዘቧ ላይ ነበረ። ገንዘቧን በልተህ እንዴት አደርጋታለሁ ያለችኝ። እኔ ገንዘቧንም አልወሰድኩም፣ ገንዘቧንም መልሼላታለሁ። በቃ አብሬ ስለማኑት ተረዱኝ አልኳቸው። እዛን ስልኬን ቀየርኩኝ። ምክንያቱም ከሷ ጋር የምንገናኘው ተገኘ የምችለው በስልክ ነው። ስለዚህ ራሴን ጠላው። በቃ ማለት አሁን በቃ የሆነ መጥፎ እንትን ውስጥ ገባሁኝ ይህን ነገር ካወቅኩ በኋላ። ከዛ በኋላ እዚህ ላይፍ ውስጥ ያሉት ሰዎችን ማስያዝ ተመኘው። እዛ በኋላ ትልልቅ የምላቸውን ማለት በእርሜ ትልልቅ እንደኔ ጀማሪዎችን ልጆች ወጣቶችን ትንንሾችን ሳይሆን ትልልቅ የምላቸውን እንደዚህ አይነት ላይፍን ሰዎችን የሚያስገቡትን አብሬያቸው መተኛት ጀመርኩ። ለተወሰነ ጊዜ በእንደዚህ አይነት ሁኔታ ቀጠልኩኝ። ከዛን ታመምኩ። ሕክምና ላይ ምንም ውጤት ስላልነበረው እኔና ብቻ ነን ያንን በሽታ የምናውቀው። በሽታውም ከዛ ጋር የተያያዘ ስላልነበረ መንፈስም ስለነበረ ወደ ጸበል እንዴት ተደረኩ። ቤተሰቦች ያወቁ። በቃ ወደ ቤተሰቦች እንደዚህ አይነት ነገር እንደተፈጠረ ቤተሰቦችን ነገር ምንድን ነው ያወቁት? ቤተሰብ ያወቀው በቃ እንደታመምኩኝ። እዛም መንፈስም እንደሆነ በሕክምና ምንም እንትን ስለሌለው ሕክምና ውስጥም ያሉትን ሰዎችም መግባባቸው ነበረ እና ስለ እንደዚህ አማከርኳቸው። ከዛ በኋላ ከበሽታው ጋር የተያያዘ አይደለም ግን መድኃኒት መጀመር አለብህ ካሉኝ። ከዛ በኋላ ቤተሰብ ሰማ። በቃ ወደ ጸበል መሄድ አለብህ ተባልኩኝ። እኔ በእምነት ዙሪያ ያን ያህል አልነበርኩም። ሲጀምር በር ላይ መድረስ አልፈልግም፣ ምክንያቱም ያደረኩትን ስራ ስለማቅ በር ድረስም አልደርስም ነበረ። ከዛም በቤተሰብ ግዳጅነት የሄድኩኝ ተነስቼ ወደ ደብረ ብርሃን መስመር ነበር የሄድኩት። ከዛ በኋላ ጸበል ተቀመጥኩኝ። የሚገርምክ ለሳምንት ድረስ ግቢ በር አልገባም ነበረ የቤተክርስቲያን። ምክንያቱም ስራዬ በጣም ከባድ ስለነበረ በጣምም እንትን ስለነበረ፣ ምክንያቱም ውጭ ላይ ሆኜ እንትን ሰማ ነበረ፣ ስብከት ሰማ ነበር፣ አዳምጥ ነበረ። ይሄ ላይፍ 666 አባል እንደሆንኩኝ ማለት በዚህ ዙሪያ እንደዛ እንደሆነ ሰዶማዊ ግንኙነት እንደሆነ የትንቢቱ መፈጸሚያ ዘመን ላይ እንደሚመጣ እንደዚህ አይነት ነገሮችን በቃ በደንብ ሳቅ። በቃ ሌላ ዓለም ውስጥ እንትን አልኩኝ። በቃ እንደዚህ ውስጥ ነበርኩ እንዴ ብዬ ራሴን ጠየቅኩኝ። ከዛ በኋላ ትምህርቱንም እየተማርኩ እየተጠመቅኩም ያው እጀሰብ እንደሆነ የልጅቷ እህት እንዳሰራችብኝ ምናምን ታወቀ። መንፈሱም ይጮህ ነበረ በሰዓቱ። ከዛ በኋላ የዝሙትን መንፈስ እንደነበረብኝ ተናገረ። ከዛ በኋላ ያቀቀኝ። ከዛ በኋላ እኔም ቶሎ መምጣት አልፈለኩም። እዛው ቆየሁኝ። በቃ ነገሮችን ትቼ ስሜንም ሰባብሬ በቃ ይሄን ነገር ሳዳምጥ ስብከቱ ምኑ ሳዳምጥ ትክክል እንዳልሆንኩኝ ሳይ ምን ስል አቆምኩኝ። በቃ ማቆም አለብኝ ብዬ
ራሴን ሲሙን ሰባብሬ ጣልኩኝ። ከዛ በኋላ ራሴን እዛው እንትን ራሴን እያስጠመቅኩኝ ጸሎት እያደረስኩኝ ምን እያልኩኝ ቆየው። ይህን ነገር ከዛ ስመጣ ለመተው ወሰንኩኝ። ትቼ ወደ ራሴ ስራ በቃ ለቤተሰቦችም የተፈጠረውን በሽታው እንደያዘኝ ምንም እዚህ ነገር ውስጥ እንደነበርኩ ባልናገርም በሽታው እንደያዘኝ ከቫይረሱ ጋር መኖር አሪፍ ነገር ነው ለነገር እንትን ብዬ መጣሁኝ። ምንድነው ያደረኩት? እንደመጣው ስራ ፈለግኩኝ። ምክንያቱም አእምሮዬ ስራ ፈት ስራ ሳልሰራ ስቀር ነው እንደዚህ ነገር ማስበው። ስለዚህ ያለው አማራጭ ስራ መፈለግ ነው። ስራም እንደነገርኩ ተምሬያለሁ። በምግብ ሙያውም የስራ ልምዱም ነበረኝ። እዛው ወደ ቤተሰቦቼ አቅራቢያ እዛው ቅርብ ላይ እንትን ብዬ መኖር ጀመርኩ፣ መስራት ጀመርኩ። ከዛ በኋላ ይህን ነገር ለተወሰነ ወራት ተውኩኝ። እዛ በነበርኩም በቃ ለተወሰነ ጊዜ ተውኩኝ። ወደዚህ መጥቼ ተውኩኝ። ከዛ በኋላ ምን ይሆናል መሰለክ? ለተወሰነ ጊዜ ተወውና ራሴን እዛ ውስጥ አገኘዋለሁ። በቃ መተው ስፈልግ ተወሰነ ወራት ተወውና ተመልሼ ደግሞ እዛ ውስጥ ነው ራሴን ማየው። አሁን ግራ ገባኝ። ምክንያቱም አንድ መድኃኒቱን መጀመር አለብኝ፣ ሁለት ከዚህ ነገር መውጣት ፈልጋለሁ። ምክንያቱም ትክክለኛ የሰው ስራ እንዳልሆነ እንስሳዊ ስሜት እንደሆነ በቃ ጥሩ ነገር እንዳልሆነ ራሴን ሲገባኝ በቃ ከዚህ ነገር መራቅ አለብኝ ብዬ በወሰነና ማለት ነው ለተወሰነ ጊዜ ቆያለሁ። በቃ ምንም አይነት ነገር ሳይፈጠር ከዛ በኋላ ደግሞ ምን እንደሚነካኝ አላውቅም። መልሼ እዛው ራሴን እዛ ውስጥ አገኘዋለሁ እና በጣም ተቸገርኩኝ። ለአመት ሞከርኩት ይሄን ነገር በቃ ከዚያን ነገር መርቄ ማለት ነው። እና በጣም በቃ አሁን አስቸጋሪ ሁኔታ ውስጥ ነው ያለሁት ታውቃለህ። አንድ ወንድ ነኝ ብዬ ተቀብዬ እንዳል ከወንድ ጋር መልሼ እየተኛው እንዴት ነው ወንድ ነኝ ብዬ እቀበላለሁ። አንድ ሴት ነኝ ብዬ ደግሞ ተቀብዬ ራሴን ተቀብዬ እንዳለው ሴት አይደለሁም እንደምታይኝ እና የተዘበራረቀ ህይወት ውስጥ ነው ያለሁት በቃ። አሁን ስለሽ ምን ላይ ነው ያለኸው? አሁን ላይ እየሰራሁኝ ነው፣ ግን ደግሞ እዚሁ ላይፍ ውስጥ ነው ያለሁት። አሁንም መውጣት ግን ትፈልጋለህ? ላይፉን ማቆም እፈልጋለሁ ማለት ረጅም ጊዜ ለማቆም ከወሰንኩኝ እንደነገርኩ ከጸበል ከመጣሁ ጊዜ በኋላ ለማቆም ወስኜ ነው የመጣሁት። ግን ራሴን አገኘዋለሁ መልሼ እዛው ነገር ውስጥ ነው ራሴን ማገኘው። ይሄ ነገር በቃ በቋሚነት መተው ፈልጋለሁ። በቃ ጭራሹንም እንደዚህ አይነት ነገር መርሳትም ከዚህ ነገር ውስጥ መውጣት ፈልጋለሁ። ምክንያቱም አንድ ከባህላችን የወጣ ነው፣ ሁለት ከሃይማኖታችን ጋር በተአምር የማይገናኝ ነው፣ ሶስት ነውር ነው። በቃ እየተደረገ በሳይንስም ደግሞ ህመም የሚያመጣ ካንሰርን የሚያመጣ ነገር ነው እንጂ በሽታን የሚያመጣ ነገር ነው። ትልቁ ደግሞ አሁን ላይ እየጎዳኝ ያለው እኔም እዚህ ላይ መጥቼ እንድናገር ያደረገኝ ምንድነው? እዚህ ነገር ውስጥ እየገቡ ያሉት በጣም ትንንሽ ልጆች ናቸው። ማለት ይሄ ነው ብለህ ከማትገምተው ቁጥር በላይ አሁን እንዲህ ትንሽ ሲወራ ትንሽ ነው ሰው በጨረፍታ የሚሰማው፣ ግን ሙሉ ለሙሉ ስር ሰዷል ይሄ ነገር። ማለት ማስቆም መቻል አለብን። ቢያንስ ከኔ ተሞክሮ ተምረው እዚህ ላይፍ ውስጥ መግባት እንዳይገቡ ህፃናቶችን ስፔሻሊ ቤተሰቦቻቸው ወንዶች ልጆቻቸውን ምንም ችግርም ቢሆን ቤተሰቦቻቸው ልጆቻቸው ምን እንደሚያደርጉ ውሏቸውን ከማን ጋር እንደሚውሉ ምን እንደሚያደርጉ ማወቅ አለባቸው። ምክንያቱም በጣም በቃ እድሜያቸው ገና የምትላቸው ናቸው። በዛ ላይ የመቀማንተን ትንሽ እኔ እንኳን ትንሽም ፊደል ቆጥሬ ያለው ፊደል ያልቆጠሩ ኤሌመንታሪ ተማሪ አሁን ስታገኝ ሰው አገናኝም ብሎ ሲመጣ ምን ይሰማሃል? በጣም ከባድ ነው። እና ለቤተሰቦቻቸው ማስተላለፈው መልእክት ልጆቻቸውን ቢቆጣጠሩ ላለው። ምክንያቱም ልጆቻቸው ውሏቸው የት ነው? አዳራቸውስ ከማን ጋር ነው የሚውሉት? ለምንድን ነው የሚውሉ? ከትምህርት በኋላ ያላቸውን ጊዜያቶች ቢከታተሉ ላለው። ምክንያቱም ከሆነ በኋላ ከማልቀስ ይልቅ ሳይጠንቀቅ የተሻለ ስለሆነ ስፔሻሊ ኤሌመንታሪ ተማሪዎች አሁን ትልቁ ስራ እየተሰራ ያለው በሶሻል ሚዲያ ነው። ሶሻል ሚዲያ ላይ ፔጅ ሁሉ አለው። ማን ነው የሚባለው? እንደዚህ የሚሰሩ ፔጆች አሉ እና ፔጁ ላይ ይለቀቃል፣ ይወራል ወሬ ምን አይነት ሰው እንደምትፈልግ ምን አይነት ታይፕ እንደምትፈልግ። ከዛ በኋላ ስልክህን ታስቀምጣለህ፣ ከዛ በኋላ ይደወልልሃል እና እባካችሁን እዚህ ላይፍ ውስጥ ያላችሁ ሰዎች ራሱ ቢያንስ ህፃናቶቹን ከዚህ ነገር ልታስተምሩ እንጂ አብሯችሁ ልትሆኑ አይገባም ባይ ነኝ። ምክንያቱም በቃ ለኔ ምን አተረፍኩኝ? ምንም በሽታ ብቻ ነው የተረፍኩት፣ የዘላለም ጸጸት።
አሁን ካምፔን አላቸው በዚህ ውስጥ ግሩፕ አለ ይሄን ነገር የሚያበረታታ አንተ የምታውቀው ይሄን ነገር የሚሰራ እኔ አሁን ይሄን ያህል እንደዚህ ብዬ ካምፓኒ ያላችሁ ለማለት ይከብደኛል። ምንም ካምፓኒ የለውም። በየግለሰብ ቤቱ እኮ ብትገባ ሞልቷል ይሄ ነገር። እንግዲህ እንደነገርኩ አባት ልጁን አግብቶ መኖር ከጀመረ ምንም ካምፓኒ አያስፈልገውም ይሄ ነገር። ውድ የሀበሻ ጨዋታ ቤተሰቦች እንግዲህ እንዳያችሁት ነው ሁሉም ነገር። ወላጆች ልጆቻችሁን ውሏቸውንና ዳራቸውን ጠብቁ። የሚሻለውንም የእግዚአብሔርን መንገድና መልካሙን መንገድ ምሯቸው። እግዚአብሔር ቃል እንደሚናገር ልጅን የሚሄድበትን መንገድ ምራው ባረጀም ጊዜ ከዛ ፈቀቅ አይልም ይላልና ወላጆች መጀመሪያ ራሳችሁን አቁሙ። ከዛ በኋላ ደግሞ ልጆቻችሁን የሚሄዱበትን መንገድ ምሩ። ከተማችን ውስጥ በተዘጉ ግቢዎች ውስጥ ብዙ ጉዶች አሉ። በቻልነው ያህል ለመድረስ ሞክራለሁኝ። እናንተም የምታውቁትም እንደዚህም ልታወሩን የምትወዱ ከያለበት መታችሁ እውነታውን ንገሩን። ዛሬ እንግዲህ ይህን የመሰለ ታሪክ ይዘን መጥተናል። ከልብ ስለሽን በጣም አመሰግናለሁ። እውነት ከልብ አመሰግናለሁ። እውነት የሆነውን አሁን የሆነ ያለውን ነገር በራሱ ህይወት ውስጥ ያየውን የሰማውን ሳይሆን እሱ እየኖረ ያለው ማንነቱን ነው የነገረን። ይሄ ለሁላችንም ትምህርት ነው። የተዘጉ ደጆች ሁሉ መልካም ነገር አላቸው ማለት አይደለምና እባካችሁን ቆም ብለን እናስብ። ወላጆች፣ የቅርብ ቤተሰቦች፣ በተለይ ደግሞ ከሰለጠነው ዓለም የምትመጡ ሰዎች ለሀገራችንና ለምድራችን የተሻለውን ነገር ይዛችሁ በመምጣት ተባበሩን። የማይረባው የማይጠቅመውን ነገር ዋጋ የሌለውን ነገር አትስጡን። መልካም የሆነውን ነገር ለወንድሞቻችሁ አካፍሉ እባካችሁን። ይህንን በሀበሻ ጨዋታ ስም ጠይቃለሁኝ። እንግዲህ ስለሺ ወንዶቹን በዚህ መልኩ ገልጸህልኛል። በዚህ ጉዳይ ውስጥ ያሉ ሴቶችስ እንዴት ናቸው? ያው ተመሳሳይ ጾታም አለ። ወንድ ልክ ወንድ እንደሚያፈቅር ልክ ሴትም ሴትን የምታፈቅር አለች። ራሷን እንደ ወንድ የምትቆጥር ማለት ነው። አይ በተመሳሳይ ጾታ ራሷ በቃ እዛው ተመሳሳይ ጾታ ውስጥ ሆነው ሴት ለሴት ወንድ ለወንድ እንደምናረገው አሉ። ያን ያህልም የሴቶቹ ጎልቶ ወጣ ባለልም አሉ ብዙ ሴቶች በክልል ደረጃ የማውቃቸውም አሉ። ማለት በእንደዚህ አይነት ላይፍ ውስጥ ትተዋወቃለህ። ምክንያቱም ምንም የተተፋፈረው ነገር ስለሌለ እሷም ተመሳሳይ ነው እኔም ተመሳሳይ ነው እና ትተዋወቃለህ፣ ታወራለህ። በጣም ነው የሚሰቀጥጠው። ማለት ምንም ተመሳሳይ ላይፍ ውስጥ ብንሆን ያስጠላል። ማለት ከሴት ከእናት ከአይምሮክ በላይ ነው የሚሆነው። ለመጀመሪያ ጊዜ ለመቀበል ይከብዳል። ምክንያቱም ከእነሱ ተፈጥረክ እነሱ እንዲህ አይነት ነገር ሲያረጉ ስታይ አብረሃችሁ ሲያወሩክ መጀመሪያ ሰዓት ላይ በጣም ያስጠላሃል፣ በጣም እንትን ይደብራል። እና ከዛ በኋላ ግን ሱስ ነው የሚሆንባቸው እነሱ። ስፔሻሊ ብዙ ጊዜ የሚፈጠረው ከውጭ በሚመጡ ዜጎች ነው። ሀገራችን ላይ ቢሆንም ከውጭ በመጡ ዜጎች ነው እንደዚህ አይነት ነገር። ብዙዎቹም የመግባታቸው ሚስጥር ገንዘብ ነው። ልክ እንደኔ እንደገባሁት ሴቶቹም የመግባታቸው እድል ገንዘብ ነው። እና አለ የሴትም ግንኙነት በጣም ብዙ አለ። ይሄ ነው ብዬ ቁጥሩን አሁን እንዲህ ማስቀመጥ ባልችልም አለ። በክልሉ ላይ እንደው ምን ያህል ተንሰራፍቷል ትላለህ? በአንተ ባለህበት አካባቢ ላይ እንደው በዚህ ውስጥ እንደው ምን ያህል ይሆናሉ ትላለህ? እንደዚህ አዲክትድ የሆኑት ሰዎች እንጃ። አሁን ይህን ያህል ሺህ ብሎ ለማስቀመጥ ይከብደኛል፣ ግን በሺዎች ይቆጠራል። እንደው በዚህ ነገር ውስጥ አዲክትድ የሆኑ ሰዎች ምን አይነት ምልክት አላቸው? በሴቶቹም ብዙም ባላቅም የወንዶቹም በደንብ ልንገር፣ ምክንያቱም እየተጠቀምኩና ስለነበር እያለሁበትም ስለሆነ። መጀመሪያ ስትተዋወቅ እንደ ሎርማን ሰው ነው የሚተዋወቅክ። እኔ ወንዶቹን የማንበብ እንትን አለኝ። ያው ረጅም ጊዜ ውስጡ ከመቆየት የተነሳ ተሰጥኦ አለኝ፣ አነባለሁ። ብዙ ጊዜ ምልክቱ ወንዱ ነው እንደ ሴት አክት የሚያደርግ አንዱ ምልክት ነው ይሄ። ሁለተኛ ነገር ደግሞ አነጋገር። አንዳንድ ወንዶች አይተህ ከሆነ እጃቸውን የሚያወራጩ ወንዶች አሉ፣ ሲሄዱ እንደ ሴት የሚሄዱ አሉ። እሱ ሎርማን የምታየው እይታ ነው። ሲተዋወቁ ግን ዜጋ ነህ ብለው ነው የሚተዋወቁት። ምን ማለት ነው ዜጋ ነህ? ዜጋ ነህ ማለት የዚህ አባል ስም ነው። በቃ አሁን በአማርኛ ቡሽቲ ጌ እንደሚባለው ሁሉ ዜጋ ማለት እዚህ አባል ውስጥ ያለ ሰው ነው። ዜጋ ነኝ ሲል ትለው አዎ ካልከው በቃ አባል ነህ ይልሃል። አባል ነው ብሎ ይጠይቅሃል።
ታይፕክ ምንድነው ሮርክ ምንድነው ይልሃል ወይ ታይፕክ ምንድነው ይልሃል። ታይፕ ይሄ ነው ትለዋለህ። ቢ ከሆነ ቢ ምን ማለት ነው? ቢ አሁን ለምሳሌ ወንድ ከሆነ ቶፕ ነው የሚባለው ወንድ ነው ማለት ነው። እሱ ማድረግ ነው የሚባለው። ቢ ከሆነ ደግሞ መደረግ ብቻ ነው የሚፈልገው ያ ሰው። ቪ ከሆነ ደግሞ ሁለቱም ነው ማድረግም መደረግም ነው። እና ይሄ ነው እንትኖቻቸው ኮዳቸው ማለት ነው። ኮዶቹ አለባበስ ይሄ ጆሮ ጌጥ በማሰር ምናምን የሚለዩበት መንገድ አለ። በፊት ነበረ ማለት እንዲህ ሳይስፋፋ በፊት እኔ ልጅ በነበርኩ ሰዓት ስኪኒ ሱሪ ጥቁር በነጭ ምናምን ይጠቀሙ ነበር በፊት። አሁን ላይ ግን ሎርማን ስለሆነ ይሄ የታወቀ እኮ ነው። ፌፊቢ ላይ አሁን ብትገባ የወንድ አካል የወንድ የሰውነት ቅርጽ ምናምን የተቀመጡ ሰዎች እንደዚህ አይነት ነገር ውስጥ ያሉ ሰዎች ናቸው። እንዛን ያወራሃል ሎርማን። አሁን ግን በደንብ እየተስፋፋ ያለው ሶሻል ሚዲያውን በመጠቀም ነው። ምክንያቱም አንደኛ ገንዘብ አይፈጅም፣ ሁለተኛ ርቀት መሄድ አይጠበቅብህም፣ ሶስተኛ ለመግባባትም በጣም ቀላል ስለሆነ ነው። ምክንያቱም ታወራዋለህ፣ ካልሆነ ብሎክ ታደርገዋለህ ካለቀ። እኔ እንግዲህ ታዋቂ የሚባሉ አሁን ላይ ኢንተርኔት ላይ ያሉት አንድ ክሩቢል የሚባል ልጅ ነው እና እንትን የሚባል አካውንትም ተከፍቷል። ሮቢ የሚባል አካውንት ተከፍቶ ቲክቶክ ላይ አይቻለሁ። እና ደግሞ እንትና የሚባል በእንትና ስም የተከፈተ ቆንጆ ብሎ 88 መሰለኝ የእንትኑ ቁጥሩ የፔጁ እና ይፋ አደባባይ ነው። እንደውም የነሱ በኢንተርኔት በደንብ እንትን እያሉ ነው ለቀውት በደንብ እንትን እያወሩ ነው ስለዚህ ዙሪያ። ላይፉ ውጪ ነው። በእርግጥ እነሱ የሚኖሩት ውጪ ነው፣ ሀገር ውስጥ አይደለም። አንደኛው ፈረንሳይ መሰለኝ የሚኖረው። እዛ ሆኖ እዚህ ስራውን ይሰሩታል። አዎ ላይፍ ላይ ስፔሻሊ ላይፍ ላይ ብዙ ሰው የማግኘት እድል አለው። ላይፉን የሚከታተለው በእርግጥ ሁሉም ይሄ ላይፍ ውስጥ ያለ ሰው ብቻ ነው ለማለት ይከብደኛል። ምክንያቱም የሚያወሩትም ሰዎች አክሰፕት እንዳደረጉት አድርገው ሲያወሩ ሰማለው። ጂጂ በአክሰፕት እንዳደረገችው ላይፉንም ተከታትየዋለሁ። አክሰፕት አድርገታው እየኖሩ እንደሚኖር አፕሪሼት ስታደርገው አይቻለሁ። ጂጂ ማለት እንትን ዩቲዩበር ናት። ጂጂ ማለት ዩቲዩበር ዮኒ ማኛ ጋር ብዙ ጊዜ ትሰራለች እና አፕሪሼት እንዳደረገቻቸው የሎርማን እንደሆነ ምናምን አርግታ ስታወራ እኔ እንደውም በጣም ተገርሜ ነበር። ምክንያቱም እሷ እዚህ ነገር ላይ ቢያንስ ኢንተርኔት ላይ በደንብ እንትን አላት፣ ፎሎወር አላት፣ የመታወቅ እድሉ አላት። ይህን ነገር ተው ማለት በሚገባ ሰዓት ከባህላችን ከምናችን ጋር ይጻረራል በማለት ሰዓት አፕሪሼት አርግታ እንትን ማለቷን እኔ አልደግፈውም። ሲቀጥል ደግሞ ብዙ አሁን ሀገራችን ላይ እንደምታየው ሶሻል ሚዲያ የሚጠቀሙ ኤሌመንታሪ ተማሪ ብትሄድ ሶሻል ሚዲያ የማይጠቀም ሰው አለ፣ የማይጠቀም ሰው የለም። እና ያንን በሚያዩ ሰዓት ይሄ ነገር ትክክል እንደሆነ አርግተው ይወስዳሉ። ምክንያቱም ፓንት ለብሶ ነው፣ ወንድ ነው ስታየው፣ ጥፍር ቀለም ተቀብቶ ነው፣ እንደ ሴቶች ነው አክት የሚያደርገው። ሪሊ ይሄ ነገር እውነተኛ ነገር እንደሆነ ምንም ስህተት እንደሌለው ከባህላችን ጋር ምንም እንደማይጻረር በአማርኛ ነው የሚያወራው፣ የኛው ሀገር ሰው ነው። እና ይሄንን ሲያዩ ስፔሻሊ ኤሌመንታሪ ተማሪ ላይ ነው እኔ ብዙ መናገር የምፈልገው፣ ምክንያቱም ከገጠመኝና ካየሁት ነገር አንጻር ማለት ነው። እና ትክክል እንደሆነ አርግተው ነው እየተወራ ያለው እና በዚህ ዙሪያ የሚመለከተው አካል አይ ቢላቸው ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ ህጻናት ያሉ ያንን ሶሻል ሚዲያ በዚህ እድሜያቸው ደግሞ እንደዚህ አይነት ነገር ሪል ጥሩ ነገር እንደሆነ ተደርጎ ሲወራ ሲያዩ ማንም ሰው መሞከር የሚጠላ ሰው አለ ብዬ አላስብም። ለዛ የሆነ የመንግስት አካልም ሆነ ግለሰብም ሆነ እኚህን ሰዎች ልናስቆም ይገባል። ምክንያቱም ብዙ ህጻናትን ትውልድን እያበላሽን ያለ ነው። እንግዲህ ተመልካቾቻችን ከስለሺ ጋር እየተጨዋወትን ያለ ነው። ስለሺ የሚነግረንን መረጃዎች ያዟቸው፣ ይጠቅማቸዋል። ልጆቻችሁን የሚውሉበትን የሚያዩትን ነገሮች ወላጆች ኃላፊነት ወስዳችሁ ተከታተሉ። ማጉበጥ እንጂ ማቅናት በጣም ከባድ ነውና ልጆቻችሁ ላይ ኃላፊነት ይሰማችሁ። እንግዲህ ስለሺ የመጨረሻ ጥያቄ የሚሆነው እንደው ይሄ ነገር እንዲስፋፋ እንዲበረታታ የሚያደርጉ እኛ ሀገር ያሉ በዚህ ውስጥ አዲክትድ የሆኑ ስልጣን ላይም ሊሆኑ ይችላሉ፣ ባለገንዘብ ሊሆኑ ይችላሉ፣ እንዲህ አይነት የሆኑ ሰዎች አሉ ብለህ ታስባለህ?
አዎ አስባለሁ አሉ ብዬ አስባለሁ። ምክንያቱም እንደነገርኩ እኔ በማሳልፍ ሰዓት ብዙ ባለስልጣኖችን ብዙ አርቲስቶችን ብዙ እንትኖችን ነው። ምክንያቱም አሁን አከለ ብዬ ስሙን ባልጠቅስልህም እንዳሉ አውቃለሁ። ምክንያቱም እኚህ ሰዎች ተሰሚነት አላቸው። ገባክ? በሰዓቱ በደንብ ተሰሚነት አላቸው። ይሄ ነገር አይደለም ወንጀል ነው፣ ይሄ ነገር በህግ ደረጃ ያስጠይቃል ተብሎ ድምዳሜ ቢደረግለት ቢያንስ ከፊሉን ትውልድ ማታደግ እንችላለን። ሙሉ ለሙሉ ማድረግ ባይቻልም ለዛ ዝም አትበሉ። በዚህ ዙሪያ ያላችሁ እባካችሁን ይህን ነገር ከሀገራችን ቢያንስ ባለበት እንዲቆም ማድረግም አለብን ብዬ አስባለሁ። ምክንያቱም የገባው ገብቷል ኦሬዲ። ግን አዲስ እየገቡ ያሉትን ልጆች እኔ አሁን የገጠመኝን አንድ ነገር ላጫውትሽ። ልጁ ገና የ4ኛ ክፍል ተማሪ ነው እና 4ኛ ክፍል ተማሪ ነው እና ልጅ ነው ደወለልኝ በጣም ችግር ውስጥ እንደሆነና እንደ ጊዜ ስጠይቀው የት ነክ ብዬ ሄድኩኝ። ሲሄድ የማላስበው የማልጠብቀው ነገር ነው። ምንም እዚህ ህይወት ውስጥ ተደፍሬ ብገባ በዛ እድሜ ግን አልገምትም ነበረ። 4 ዓመት ህፃን ነው፣ የ4ኛ ክፍል ተማሪ ነው እንደነገርኩክ። እዛን ሲሄድ ትልቅ ስልክ ይዟል ተቀምጧል። እዛን ከተቀመጠበት መነሳት አቅቶት ቁጭ ብሏል። እዛን ሲሄድ እኔም ታክሲ ይዤ ነበር የሄድኩት። እዛ በኋላ ምን ሆነክ ነው ብዬው ወደ ታክሲው እንድገባ ስጠይቀው ና አንተ ሸፍነኝ አለኝ። ምን ሆነ ነው ብዬ ስነሳ ልጁ ተደፍሮ ነው። ኦልሞስት ፈልጎ ነው በእርግጥ የሄደው። ልጁ አውርቶት በሶሻል ሚዲያ አውርቶት ነው የሄደው። ልጁ ጋር ግን ሲሄድ የጠበቀው አልነበረም። ለ3 ነበሩ የደፈሩት ለ3 ነበሩ። እዛ በኋላ ይህን ነገር ወደ ህግ መውሰድ አለብን ብለን አሰብን። ስናስበው ልጁ ፍቃደኛ አልነበረም። ምክንያቱም አንደኛ ቤተሰቦቹ ሊያውቁ ነው፣ ሁለተኛ ፈልጎ ነው የሄደው። ተጻጽፈዋል፣ ሜሴጁም አለ አይተነዋል። ራሱ ጽፎለት ነው ያወራው። ምን ያለው እንደውም የጠበቀው ፎቶ ላይ ፌስቡክ ላይ አሁን ብዙዎቹ ልጅ ወጣቶች የሚሸወዱት ምን እንደሆነ ታውቃለህ? ፌስቡክ ላይ ቆንጆ የወንድ ፎቶ ያደርጋሉ። ከዛን አንተም እሱ እንደምታወራ ነው የምታውቀው። ከዛ በኋላ ልጁም እንደዛ ነው የጠበቀው። ያወራው ሌላ ያገኘው ሰው ሌላ። ከዛን ፎቶን አየ፣ ፎቶን ተግባቡ። ከዛ በኋላ ያለበት ታክሲ ሄዶ ከወሰደው በኋላ ነው ይሄ ነገር የተፈጠረው። ከዛን ልጁን እዚህ ላይፍ ውስጥ ያሉት እንደነገርኩ ዶክተሮችም አሉ። ከዛን የምናውቀውን ዶክተር ወስደን ሕክምና እንዲያገኝ አደረግነው። መድኃኒት ሰጠው፣ መርፌ ሰጠው። ከዛ በኋላ ለተወሰነ ሰዓት ብሬክ አረገን ጋር። ከዛ በኋላ ይህን ነገር ወደ ህግ ሄደን እናንተ እንበል፣ ይሄ ነገር መቆም አለበት። እኔም ደግሞ ያቆምኩበት ወቅት ነበረ። ይሄን ነገር ለማቆም እየሞከርኩኝ ስለነበረ ይሄ ነገር በቃ ማለት አለብን ብለን ስንለው ልጁ ፍቃደኛ አልሆነም። ምክንያቱም ይሄ ነገር ቤተሰብ ሊያቅ ነው፣ ህግ ሊያቅ ነው። ህግ ካወቀ በኋላ እነዚህ ሰዎች አድራሻው የለውም፣ ቤቱን እንኳን በውል አያውቀውም። ከዛ በኋላ ምንድነው ያደረግነው? በቃ ልጁን እንደወስድን አሳከም ነው፣ ወደ ቤተሰቦቹ መለስ ነው። ከዛ በኋላ ልጁ አሁንም እዚህ ላይፍ ውስጥ አየዋለሁ እና በቃ ኦሬዲ አንዴ ይሄ ነገር ከተፈጠረ አይምሮክ ሌላ ነገር እንዲያስብ አይደለም የሚሆነው። በቃ ወደዛ ነገር ትመሰጣለህ። እና ቤተሰብ ልጆቻችሁን እባካችሁን ማለት ምንም ስልክ ሶሻል ሚዲያ ቢጠቀሙ ጥሩም ነገር እንዳለ ሁሉ እንደዚህ አይነትም ነገር አለ እና አሁን ላይ እንደነገሩ በጣም እየተሰራ ያለው ሶሻል ሚዲያ ላይ ነው። በደንብ ፈሰቱ። አሁን በትገባ እንደው ግማሹ ህዝብ ኢትዮጵያ ህዝብ እዚህ ላይፍ ውስጥ ያለ ነው ማለት ትችላለህ። እሺ ሌላ እንግዲህ ወንዶቹ እንደምሰማው ከሆነ የወሊድ መቆጣጠሪያ ኪኒን እንድትወጡ ይደረጋል ይባላል። ይሄ እውነት ነው? አዎ እውነት ነው። ማለት ሁሉም ሰው ባይውጥም ምንድነው ጥቅሙ? አይዱን ጥቅሙን አላውቅም። ማለት እንደነገርኩ ዶክተሮችንም ባማከራቸውም እንደዚህ አይነት ነገር ሊያብራሩልኝ አልቻሉም። ግን መድኃኒቱን እኔም አጋጥሞኝ ያውቃል። ምንም አልውጥም ብለው እንድውጥ ይደረግ ነበረ። መድኃኒቱን እንድትውጥ አላውቅም። እዚህ ላይፍ ውስጥ በደንብ ሞር እንድትገባበት እንደሚረዳ ይሁን አላውቅም፣ ብቻ እንድትውጥ ይደረጋል መድኃኒቱን። ከዛ በኋላ በቃ ኖርማል ነው
ሌላ እንግዲህ አሁን እንደ ሚስት ሲያረጉ አንደኛው ወንድ አንዱ ወንድ እንደ ሚስት አድርጎ የሚቆጥር ጊዜ ስም ያወጣል የራሱን ስም። እስቲ ከዛ ውስጥ የሰማቸው ስሞች ማን ተብለው ወይም አንተ ማን ተብለህ ተጠርተህ ታውቃለህ? እኔ እንደነገርኩ ትዳር ይዤ አላውቅም። ምክንያቱም እኔ ገንዘብ ነበረ ስራዬም ስለነበረ ትዳሩን ምኞቱም ፍላጎቱም የለኝም። በእርግጥ ትዳር ይዞ የሚኖሩ ጓደኞች አሉ፣ ፕሮግራም ተደርጎ የሚጋቡም አሉ። ባለቤቱ እንደፈለገ ነው ስም የሚሰጥክ። በእርግጥ እስቲ እንደው ከሰማቸው ስሞች ውስጥ ከሰማሽ ማሚ፣ ሊዲያ በጣም በቃ የሴቶች ስሞች ናቸው። ወንዶቹ በዛ ስም ይጠራሉ። ኪኪያው በቃ የሆነ የሴት ስም ነው። ቆንጆ ቆንጆ የምትላቸው የሴት ስሞች ይሰጧቸዋል። ምክንያቱም እነዛ ወንዶች ከሴት ጋር ግንኙነት አላደረጉም በእርጅናቸው ተብሎ ስለሚታሰብ ነው። አዲስ አበባ ውስጥ እንደው ሰርግ ወይ ተጋብዘህ ተጠርተህ ታውቃለህ? አዎ አውቃለሁ። ሰርግ በስነ ስርዓት በሰርግ የተጋባም አውቃለሁ። ማለት ሎርማን እንደዚህ እንደኛም እንደ ሎርማን ባልና ሚስት ሰርግ ባይሆንም እዚህ ላይፍ ውስጥ ያሉ ሰዎች ብቻ ነው የሚጠሩት፣ ፕሮግራም የሚታደሙት እና ግቢ ውስጥ ነው የሚዘጋጀው። ኤብሪኒ በቃ ለሎርማን ሰርግ እንደሚዘጋጀው ይዘጋጃል። እዛ በኋላ ሰማን የሚፈራረማሉ። ህጋዊ ነው እንዴ? ያው ሎርማን በዚህ ቅደም ተከተሉን ለማሳየት ያ እንትን የሰርጉን ትዕይንቱን ለማድመቅ ሲባል ሎርማን እንደ ሎርማን ትዕይንት ነው። በቃ እንደነገርኩ እዚህ የሚጋበዘውም ከፕሮግራሙ አዘጋጅ ጀምሮ እዚህ ላይፍ ውስጥ ያለ ሰው ነው። የሚመጣውም የሚጠራውም የሚያዘጋጀውም የሚዘጋጅበትም ግቢ እዚህ ላይፍ ውስጥ ያለ ሰው ነው። ከዛ ውጪ የሚዘጋጅበት አጋጣሚ አለ፣ ግን እንደዚህ አይደለም። ያጋጠመኝ የሰርጉ በስነ ስርዓት ተደርጎ በቃ እሱም በቬሎ ለብሶ እሱም አምባሳደር ለብሶ ነው የተጋቡት። ስቲል ፎቶ ነበረኝ የሆነ ሳሊ ስልክ ሲጠፋ ጠፍቶ ነው እንጂ ፎቶ ሁሉ ነበረኝ። ሜካፕ ተሰርቶ ምናምን ማለት ያው እንደነገርኩ ሁሉም ዘርፍ ላይ አለ እዚህ ነገር ውስጥ ሜካፕ የሚሰራም ሰው አለ። በቃ እንደ ሎርማን ጋብቻ ነው የተደረገው። ብዙ ጊዜ እንደዚህ አይነት ትዳር የሚመሰረተው አብሮ የሚኖሩ ሰዎች ብዙ ጊዜ ነው። አሁን ወንዶች ለሼር የሚኖሩ ወንዶችን አላበረታታም፣ ምክንያቱም እዚህ ላይፍ ውስጥ ያሉ ብዬ ስለማሰብ ነው። በእርግጥ በንጹህ የሚኖሩ አሉ የሉም ሳይሆን፣ በብዛት ግን ካፕል ሆነው የሚኖሩ ወንዶች በዚህ ላይፍ ውስጥ ያሉ ናቸው። ስፔሻሊ አዲስ አበባ ላይ የሚኖሩ ወንዶች በዚህ ላይፍ ውስጥ ያሉ ናቸው። ምክንያቱም በትዳር ዓለም ውስጥ ነው። ምክንያቱም እሱም የሚሰራ ሎርማን ትዳር ነው በቃ የምትኖረው። ልክ ያኛውን ትዳር እንደምትኖረው ይሄኛውን ትዳር እንደዛ ነው የሚኖረው። እዚህ ውስጥ አሁን እንግዲህ እንደ ባልና ሚስት እየተያዩ ነውና በዚህ ውስጥ ባልና ሚስት መነጣጠቅ አለ። አዎ፣ ግን ችት ካረክበት ይተውካል ወይ ትተውካለች። ኦኬ። ከዛ ከሌላ ጋር ይጀምራሉ። ሌላ ትዳር ደግሞ ይመሰረታል። ትዳር ፍላጎቱ ሲኖርክ ስፔሻሊ በተመሳሳይ ሀገር ላይ የምትኖር ከሆነ ወይ ደግሞ አንዱ የገቢ ምንጩ ጥሩ ሆኖ ሌላ ቦታ የሚኖር ከሆነ ልጁ አብሮት እንዲኖር ፍላጎቱ ካለው አብሮት ይኖራል። ግን ከምንም በላይ የማይቻለው በዚህ ላይፍ ውስጥ ከሴት ጋር መውጣት አይቻልም። በዚህ ላይፍ ውስጥ ሆነክ ምክንያቱም ትዳር ይዘክ እሱም ሁለቱም ወንዶችም ቢሆኑ እንደ ሴትና እንደ ወንድ ነው ትዳሩ። ስለዚህ ከሴት ጋር ግንኙነት አይፈቀድም። ምክንያቱም ምንድነው የሚባለው ከሴት ጋር ከወጣ ቡዳ ከአይነ ጥላ ጋር ወጥቷል፣ ቡዳ በልተዋለች የሚባል አባባሎች አሉ እና አይቻልም፣ አይፈቀድም እና ይሄ ነው ትዳሩ። ዛሬ እንግዲህ በዚህ ልሰናበት ነው። እናንተ እስቲ የመጨረሻ ከሱ እንግዲህ ሊነግረን የሚፈልገውን መልእክት እንስማ። እኔ እንግዲህ ለእነሱ የመጨረሻ ማስተላለፈው መልእክት እንደነገርኩ ወላጅ ልጆቻቸውን ይጠብቁ። እዚህ ላይፉም ያሉ ሰዎች እባካችሁ ልቦና ይስጣችሁ። ልቦና ስላጣን ነው መቼም እዚህ ነገር ውስጥ የገባ ነው። ፈጣሪ ልቦና ይስጠን ላለው እኔ ደግሞ ከዚህ ላይፍ ውስጥ መውጣት እንደ ማንኛውም ማህበረሰብ የራሴ የምለው ህይወት መመስረት እፈልጋለሁ። ግን እስካሁን አልቻልኩም። ብዙ ሞክሬያለሁ እና በጣም ከብዶኛል እና ብታግዙኝ፣ በዚህ ዙሪያ የምትሰሩ ልጆች ካላችሁ ሰዎች ብታግዙኝ። ምክንያቱም እኔን ከዚህ ነገር እስከ መጨረሻ መውጣት እፈልጋለሁ። ምክንያቱም እኔ ከዚህ ነገር ወጥቼ ነው ሌሎቹን መርዳት የምችለው።
ለዛ እባካችሁን በዚህ ባለሙያ የሆናችሁ በዚህ ሙያ ላይ ያላችሁ ሰዎች ብትረዱኝ እና እንዲሁም በሃይማኖት ደረጃ ያላችሁ አባቶች ብታግዙኝ በጸሎታችሁ በዚህ ዙሪያ ብታግዙኝ ባይነኝ እና ፈጣሪ ኢትዮጵያን ይጠብቅላለሁ። አመሰግናለሁ። ውድ የሀበሻ ጨዋታ ቤተሰቦች የስለሽን እንግዲህ መልእክት ሰምታችሁታል። በእምነት ላይ ያላችሁ ሰዎች እግዚአብሔር አምላክን ብርታት እንዲሆነው የእግዚአብሔር ቃል እንደሚለው ዮሴፍ ግን ይላል ከንጉስ ሚስት መኝታ ይልቅ ክብሩን የእግዚአብሔር ነገር ግድ አለው ተብሎ እንደተጻፈ ይሄ ግድ የሚልበት ማንነት ከዛሬው ነገር ይልቅ የነገው ግድ የሚል ማንነት በውስጡ እንዲያድግ ከዚህ ደግሞ ባለው መጥፎ መንፈስ እንዲላቀቅ በእምነታችሁ ሁላችሁም ጸሎት አድርጉለት። የተሻለውን ነገር ሁሉ አድርጉ። አብራችሁት ሁኑ። አይዞህ በሉት። በተለይ ባካችሁ ሙያው ላይ ያላችሁ ሰዎች የስነ አእምሮ ባለሙያዎች እባካችሁን የስነ አእምሮ ባለሙያ የሆናችሁ ሰዎች እርዱት፣ አናግሩት፣ መንገዱን አሳዩት። የማይቻል ነገር የለም። እንግዲህ ረጅም መንገድ አቋርጦ ነው የመጣው። ከክፍለ ሀገር ድረስ አቋርጦ መጥቶ እኛን ፈልጎ እዚህ ድረስ መጥቶ ይህን ያህል ሰዓት አብሮን የተጫወተው ስለ ህዝብ ግድ ብሎት ነውና እባካችሁ እናንተም ደግሞ ስለሱ ነፍስ ግድ ይበላችሁ። እንግዲህ የዛሬ ጨዋታ ይሄን መስል ነበረ። በቀጣይ ደግሞ ሌላ ሰው በሌላ ታሪክ የምታተርፉበት ጉዳይ የሚሆን እንጂ እመጣለሁኝ። ስለነበረን ጊዜ ከልብ አመሰግናለሁ። መልካም የሥራ ሳምንት ይሆንላችሁ። በነገር ሁሉ እግዚአብሔር አምላክ መሳካትን ይስጣችሁ። አመሰግናለሁ።